ዛሬ በዓለም ላይ ያሉ ብዙ ህጎች፣ መንግስታዊ ስርዓቶች፣ የመንገድ ግንባታዎች፣ የህንፃ አሰራሮች እና የውትድርና ስልቶች መሰረታቸው ከአንድ ጥንታዊ ስልጣኔ የመጣ ነው። ያ ስልጣኔ ሮም ነበረች። ሮም ከትንሽ መንደር ተነስታ አውሮፓን፣ ሰሜን አፍሪካን፣ ምዕራብ እስያን በማስተዳደር ከታሪክ ታላላቅ ግዛቶች አንዷ ሆነች። ነገር ግን እንዴት ተመሰረተች? ማን መሰረታት? እንዴት እስከዚህ ደረሰች? መጨረሻዋስ ለምን ውድቀት ሆነ? የሚለውን አንድ ባንድ በዝርዝር እንመለከታለን። አብራችሁን ሁኑ። ይህ ዓለምና ታሪኳ የዩቲዩብ ቻናል ነው። አንደኛ፣ የሮም መነሻ። ሮም የተመሰረተችው በዛሬዋ ጣሊያን መካከል በታይፐር ወንዝ ዳርቻ ላይ መሆኑ ይታመናል። በጥንታዊ ታሪክ መሰረት ሮም በ753 ከክርስቶስ ልደት በፊት ተመሰረተች ተብሎ ይነገራል። ከሮም ምስራነት ጋር በተያያዘ የሁለት መንትያ ልጆች ታሪክ እንደሆነ ይነገራል። እነርሱም ሮሙለስ እና ሪሙስ በመባል ይታወቃሉ። እንደ አፈ ታሪክ ከሆነ እነዚህ ሁለት መንትያ ልጆች ከተወለዱ በኋላ በጣም በእውቀታቸው ላቅ ያሉ፣ ከሰፈሩ የተለዩ ነበሩ። ይህን ያዩ ሰፈርተኞች ከቤተሰብ ጋር በመለየት ወደ ወንዝ ዳር ላይ ጣሏቸው። አንዲት አዛውንት ሁለቱም ሕፃናቶች አግኝታ በቤቷ በመውሰድ ሁለቱንም ሕፃናቶች አሳደገቻቸው። እረኛ ቤት አብረው ሲያገለግሉ ከቆዩ በኋላ ሁለቱም ትልቅ ሲሆኑ አዲስ ከተማ ለመመስረት ወሰኑ። ነገር ግን በአመራርነት ሁለቱ ልጆች ሊስማሙ አልቻሉ። በመጨረሻም ሮሙለስ ወንድሙን ሪሙስን ገድሎ ከተማውን መሰረተ። ከዚያም የከተማዋ ስም ሮም ተባለች። ምንም እንኳን ይህ ታሪክ በአፈ ታሪክ የተመሰረተ ቢሆንም በአርኪኦሎጂ ጥናቶች የሮም ከተማ በ8ኛው ክፍለ ዘመን ከክርስቶስ ልደት በፊት መቋቋሟ ተረጋግጧል። ሁለተኛ፣ መጀመሪያው የሮም መንግስት ማን ነበር? ሮም በመጀመሪያ በነገስታት ተዳደር ነበር። በታሪኩ መሰረት 7 ነገስታት ሮማንን አስተዳድረዋታል። የመጀመሪያው ንጉስ ሮሙለስ ነበር። ሮሙለስ ማለት ከተማዋን የመሰረታት ራሱ ነበር። ራሱም ንጉስ ሆኖ አገልግሏል። ከነሱ በኋላ ሌሎች ነገስታት መጥተው ከተማዋን አስተዳድረዋል። መንገዶችን ገንብተዋል፣ ቤተ መቅደሶችን ሰርተዋል፣ ሕጎችን ደንግገዋል፣ ሰራዊቱን አደራጅተዋል። ነገር ግን የመጨረሻው ንጉስ በጣም ጨካኝ ስለነበረ ህዝቡ ጭካኔውን በማየት በ509 ከክርስቶስ ልደት በፊት አስወግደውታል። ይህም የሮም ሪፐብሊክ የመጀመሪያ መሰረተ። የሮም ሪፐብሊክ በፊት በንጉስ ይመሩ የነበሩትን ህዝቡ በ509 ከክርስቶስ ልደት በፊት ስላስወገደው የሮም ሪፐብሊክ ሊመሰረት ቻለ። ከዚህ በኋላ ሮም በንጉስ ሳይሆን በህዝብ ተወካዮችና በሴኔት መተዳደር ጀመረች። ሴኔቱ የአገሪቱን ዋና ውሳኔዎች ይወስን ነበር። በየዓመቱ 2 ካውንስሎችን ይመርጥ ነበር። ይህ አንድ ሰው ፍጹም ስልጣን እንዳይዝ የተደረገ ስርዓት ነበር። ይህ የሪፐብሊክ ስርዓት ለብዙ መቶ ዓመታት የቀጠለ በመሆኑ በዚህ ወቅት ሮም በፍጥነት እያደገች ሄደች። ከዛም ትንሽ ከተሞችን እያሸነፈች እየተቆጣጠረች በሂደት መላዋን ጣሊያን ተቆጣጠረች። ይህ ግን የታላቁ ኢምፔሪያል ጅማሬ ብቻ አልነበረም። በአውሮፓ ብቻ ሳይሆን ሌላ ዓለማት ሀገራትንም ለመያዝ ችለዋል። ሶስተኛው ግላዲያተር ማለት በሕዝብ ፊት የሚዋጋ ታዋጊ ማለት ነው። አብዛኞቹ ግላዲያተር ባሪያዎች ነበሩ። አንዳንዶቹ የጦር ምርኮኞች ይገኛሉ።
ሌሎች ደግሞ በዕዳ ወይም በድህነት ምክንያት ራሳቸውን ለዚህ ሕይወት ያስገቡ ሰዎች ናቸው። እነሱ በልዩ የስልጠና ቤቶች ይኖሩ ነበር። በየቀኑ ሰይፍ መጠቀም፣ ጋሻ መያዝና የተለያየ ውጊያ ስልቶችን ይማሩ ነበር። እዚህም የሮም ሰኔተሮች እነሱን እንደ መዝናኛ ከሕዝቡ ጋር ይቆጥሯቸውም ነበር። እነሱን ያዋጓሉ፣ ያጋድሏቸዋልም፣ በእነሱ ደም ይዝናኑባቸው ነበር። ኛው ኮሎሲየስ የደም መድረክ። ኮሎሲየስ የደም መድረክ በሮም ከተማ ውስጥ ታላቅ የመዝናኛ ሕንፃ መሆኑ ይታወቃል። ይህ ሕንፃ ኮሎሲየስ ተብሎ ይጠራል። በአንድ ጊዜ ከ50 ሺህ በላይ ተመልካቾችን ማስቀመጥ ይችል ነበር። ኮሎሲየስ በአሁኑ ስቴዲየም ብለን የምንጠራው አይነት ዲዛይን ያለው ማለት ነው። ሰዎች በአካባቢው እየመጡ ግላዲያተር ሲዋጉ ይመለከቱም ነበር። አንዳንድ ጊዜ ግላዲያተሮች እርስ በርሳቸውም ይጋደሉ ነበር። ሌላ ጊዜ ደግሞ ከአንበሶች፣ ከነብሮች፣ ከጅቦች ወይም ከሌሎች አውሬዎች ጋር ይፋለሙም ነበር። ሕይወታቸውን ያጡ ይሞቱም ነበር። የሕዝቡ ውሳኔ አንድ ግላዲያተር ከተሸነፈ በኋላ ሕይወቱ ሙሉ በሙሉ በተመልካቾችና በንጉሱ ውሳኔ ላይ ይወሰናል። አንዳንድ ጊዜ ንጉሱ አዘጋጁ ለተዋጊው ምሕረት ይሰጥ ነበር። በሌሎች ጊዜያት ግን ውጊያው በሞት ይጠናቀቅ ብሎ ያዛል። ይህ ለብዙ ሮማውያን መዝናኛ ተብሎ የሚቆጠር ሲሆን የባሪያዎች ሕይወት በሮም ባሪያ መሆን በጣም ከባድና አሰቃቂ ነገር ነው። ብዙዎች በቀን ረጅም ሰዓታት ያለ እረፍት ይሰሩ ነበር። በቂ ምግብ አያገኙም። ከታመሙ ብዙ ጊዜ ሕክምና አያገኙም። ብዙዎች በማዕድን ውስጥ ከባድ ሥራ ሲሰሩ ሕይወታቸውን ያጡም ነበር። ሕጋዊ መብታቸው በጣም የተገደበ፣ አንዳንድ ባሪያዎች ግን በታማኝ አገልጋይ ወይም በጌታቸው ፍቃድ ነፃነታቸውን ያገኙም ነበር። ከዚህ በመቀጠል የስፓርታከስን ታሪክ እናገኛለን። በ73 ዓመተ ዓለም ከክርስቶስ ልደት በፊት አንድ ግላዲያተር የታሪክን አቅጣጫ ለመቀየር ሞከረ። ስሙ ስፓርታከስ ይባል ነበር። እሱ ከሌሎች ግላዲያተር ጋር በመሆን ከስልጠና ቤት ሊያመልጥ ቻለ። በኋላ በሺዎች የሚቆጠሩ ባሪያዎችን ተቀላቅለውት አመፀኞች በፍጥነት ተስፋፉ። የሮም ሰራዊት ብዙ ጊዜ ሊያሸንፋቸው አልቻለም። ነገር ግን በመጨረሻ ሮም ታላቅ ሰራዊት አዘጋጅቶ አመጹን ሊያስቆም ስፓርታከስን በጦርነት ሊገድለው ችሏል። አምስተኛው ጁልዩስ ቄሳር። ጁልዩስ ቄሳር የሮምን ታሪክ የቀየረ ሰው መሆኑ ይታመናል። ጁልዩስ ቄሳር በ100 ዓመት ዓለም ከክርስቶስ ልደት በፊት በሮም ተወለደ። ጁሊያን ቤተሰብ የመጣ ሲሆን ቤተሰቡ ከጥንት ጀምሮ የታወቁ ክቡር ቤተሰብ ነበሩት። ጁልዩስ ቄሳር በወታደራዊ ሕይወቱ ፈጣን ስኬት እያሳየ የመጣ ታዳጊ ወጣት ነበር። በተለይም በጋለ ዘማቾቹ ታላቅ ዝናን አገኘ። ጋል ዛሬ በአብዛኛው ፈረንሳይ፣ ቤልጅየም እና አካባቢዎች የሚካተት ክልል ነበረ። በ8 ዓመታት የቆየ ዘመናዎቹን አድርጎ ብዙ ጎሳዎችን አሸንፏል። ይህም ለሮም ብዙ መሬት፣ ሀብትና ክብር ያመጣ ሆነ። ቄሳር ስለ እነዚህ ዘመቻዎች የራሱን መጽሐፍ ጽፏል። ይህም ዛሬም ለታሪክ ጥናት ጠቃሚ ምንጭ ሆኗል። በሮም ሕግ መሰረት አንድ ጄኔራል ሰራዊቱን ይዞ ወደ ሮም መግባት አይፈቀድለትም ነበር። ነገር ግን ቄሳር በ49 ዓመተ ዓለም ከክርስቶስ ልደት በፊት ሩቢካን የተባለን ወንዝ ከሰራዊቱ ጋር ተሻገረ። ይህ ማለት ከመንግስታት ጋር ግልጽ ግጭት መጀመሩን አበሰረ። ከዚያ የእርስ በርስ ጦርነት ተነሳ። ቄሳርም ተቀናቃኙን ሙሉ በሙሉ አሸንፎ የሮም ኃያል መሪ ሆነ። የቄሳር ማሻሻያዎች። ስልጣን ከያዘ በኋላ ቄሳር ብዙ ለውጦች አደረገ። የመንግስት ስራዎችን አሻሻለ፣ ለድሆች መሬት አከፋፈለ፣ ብዙ የቀድሞ ወታደሮችን አሰፈረ። በተለይም የጁሊየን የቀን መቁጠሪያ አስተዋወቀ። እስካሁን ድረስ
ፈረንጆች የሚጠቀሙት የጁሊየስ ቄሳር የቀን አቆጣጠር መሆኑ ይታወቃል። ይህ የቀን መቁጠሪያ ለብዙ ዘመናት በአውሮፓና በሌሎች አካባቢ ጥቅም ላይ ውሏል፣ አሁንም እያገለገለ ይገኛል። ቄሳር በሕዝቡ መካከል ታዋቂ ቢሆንም በእያንዳንዱ የሴኔት አባላት ዘንድ ፍርሃት ፈጠረ። ምክንያቱም ለሕይወት የሚቆይ አምባገነን መሆኑ እንደሚፈልግ ያምን ነበር። የሮም ሪፐብሊክ እንዳይጠፋ በሚል ስጋት ምስጢራዊ ሴራ አዘጋጁ። መጋቢት 15 ቀን በ44 ዓመተ ዓለም ክርስቶስ ልደት በፊት ቄሳር ወደ ሴኔት ስብሰባ ገባ። በዚያው ውስጥ ከ60 በላይ ሴረኞች ይጠብቁት ነበር። በድንገት ከበቡት፣ በቢላዋ ብዙ ጊዜ ወጉት። ታሪካዊ ምንጮች በ23 ቁስሎቹ እንደተወጋ ይገልጻሉ።